ይሄ ፕላትፎርም ምን እንዳሉት እንዴት ገንዘብ ማግኘት እንደምንችል ገንዘብ እንዴት መስራት እንደምንችል አሳያችኋለሁ። የመጀመሪያው ኢንተርፌስ ይሄንን ይመስላል። ልክ አፑን እንደከፈታችሁ በተላከላችሁ ሊንክ አውርዳችሁ እንደመጣችሁ የሚያመጣው ኢንተርፌስ ይሄንን ነው። እዚህ ጋር እንደምታዩት ቫይራል የወጡ ሩሞችን ያሳያችኋል። የመጀመሪያው ስቴፕ የሚሆነው ሩም ክሬት ማድረግ ነው። ኦልሬዲ እዚህ ጋር የምትታየው ማይኳን ስትነኳት ራሳችሁ ሩም ያመጣችኋል። ያው የኔ መጀመሪያ ስለተከፈተ ነው ክሬት ስላደረኩኝ ነው ይሄንን ያመጣው። ፕረስ አድርጋችሁ መቀመጥ አለባችሁ ከላይ የምትታየው ወንበር ላይ። ማይካችሁን እዚህ ላይ ክሎዝ ማድረግ አይቻልም። ሩማችሁን ክሬት ለማድረግ እዚህ ጋር ከላይ እንደምታዩት ፎር ኒው ከመርስ የሚለው ጋር የራሳችሁን የሩም ስም ታስገባላችሁ። አናውንስመንት የሚለው ቦታ ደግሞ የምትፈልጉትን ኦር ተቀላቀሉ ሊሆን ይችላል፣ አብረን እንስራ ሊሆን ይችላል፣ የምትፈልጉትን ነገር ዌልካም ሊሆን ይችላል ማስገባት ትችላላችሁ ማለት ነው። እዚህ ላይ ማይክ ሞዱን ፍሪ እና አፕላይ አድርገው እንዲገቡ ማድረግም ትችላላችሁ። እንደዚህ ክሬት አድርጋችሁ ሩማችሁ ትቀመጣላችሁ ማለት ነው። ሩማችሁ ተቀምጣችሁ ለ3 ሰዓት ከቆያችሁ በኋላ ታስክ የምትለዋን ነክታችሁ ክሌም ማድረግ ትችላላችሁ። ሌላው እዚህ ላይ ድምጽ ሚዩት ማድረግ አይቻልም ብያችኋለሁ። ግን የሰዎች ድምጽ እንዳይረብሻችሁ ቮይስ ኦን የምትለዋን እዚህ 4 ነጥቧን ነክታችሁ ሚዩት ማድረግ ትችላላችሁ። የሰው ድምጽ እንዳይረብሻችሁ ግን የእናንተ ሚዩት ማድረግ አትችሉም። ልክ እንደምታዩት እኔ ጋር የሚያበራው ቀዩ ምልክት አሁን ሚዩት ተደርጓል። እዚህ አፕ ላይ አይቻልም። እንደዛ ከሆነ መመለስ አለባችሁ ማለት ነው። ማስተካከል አለባችሁ። በተጨማሪ ወደ ሌላ ሴቲንግ መግባት ብትፈልጉ ከኤክስ ጎን ያለችዋን ምልክት ሬክታንግሏን ነክታችሁ ወደ ሴቲንግ መውጣት ትችላላችሁ ማለት ነው። ስለዚህ ከሩማችሁ ሳትወጡ ልክ እንደዚህ ሴቲንጉን መነካካት ትችላላችሁ። ታስክ ገብታችሁ ክሌም ማድረግ ትችላላችሁ። ታስክ ላይ ብዙ አማራጮች አሉ። በቀን መስራት የምትችሉት የተለያዩ አማራጮች አሉ። 2 ሰዓት ስትቀመጡ 1000 እኔ አሁን ኦልሬዲ ክሌም ስላደረኩኝ ነው ክሌም ማድረግ ትችላላችሁ። 1 ሰዓት ስትቀመጡ 2000፣ 2 ሰዓት ስትቀመጡ 2000፣ አጠቃላይ እዚህ አፕ ላይ ለ3 ሰዓት ስትቀመጡ አዲስ ለገባችሁ ልጆች 6000 ይሰጣችኋል ማለት ነው። በተጨማሪም ክራውንድ የሆነ ወንበር ላይ ለ1 ሰዓት ተቀምጣችሁ ሰው ቤት ሄዳችሁ 150 የሚያክል ፖይንት ጊፍት ቢሰጣችሁ 800 ክሌም ማድረግ ትችላላችሁ ማለት ነው። እነዚህንም ታስኮች በጊፍት ጌም በመጫወት ምናምን ክሌም ማድረግ ትችላላችሁ ከታች ያሉትን አማራጮች ማለት ነው። በተጨማሪ ሩማችሁ ውስጥ ገብታችሁ ታስክ የምትለዋን በመንካት ታስኮችን ክሌም ማድረግ ትችላላችሁ። ከታች እንደምታዩት ታስክ የምትላለች ጌሞችን ጊፍቶችንም መጫወትም ጊፍትን መስጠት ትችላላችሁ። ጋምብልም ማድረግ ትችላላችሁ። እዚህ አፕ ላይ ለራሳችሁ ጊፍት መስጠት ትችላላችሁ። ለራሳችሁ ጋምብል አድርጋችሁ ዊን ማድረግ ትችላላችሁ። ማውጣት ስትፈልጉ በባንክ ማውጣት ትችላላችሁ። ያው አንድ ሰው ማውጣት ከፈለገ 100,000 መሙላት አለበት። ከላይ ከረንሲ ታይፕ የሚለውን ኢትዮጵያን እንመርጣለን። ከዛ በሲቢ፣ በቴሌብር፣ አዋሽ፣ አቢሲኒያ፣ ኮኦፕሬቲቭ እነዚህን አማራጮች ተጠቅማችሁ ማውጣት ትችላላችሁ። ለምሳሌ ቴሌብርን ብንመርጥ ስንት ይገባልናል? 1480 ብር ይገባልናል ማለት ነው። 1480 ብር $10 ወይም ደግሞ 100,000 ፖይንቱ 1480 ብር አካውንታችን ላይ 3% ተቀንሶ የቴሌብር አካውንታችን ላይ ገቢ ይሆናል ማለት ነው። በጣም ቀላል ነው። የተለያዩ አሁን ያላሳየኋችሁ ሌሎች ብዙ ሪዋርዶች አሉት። ከታች በማስቀምጥላችሁ ሊንክ ብትገቡ ተጠቃሚ ትሆናላችሁ።
ሌላው ስቲል ኒድ ነው። እዚህ ላይም ስቲል ኒድ አለ። ልክ 24,000 አዲስ ሰው 24,000 የሚያህል ፖይንት ሲሰበስብ በ2 ሰዓት ውስጥ 12,200 ሪሲቭ ማድረግ ይችላል ማለት ነው።